ወደ ስራ እየገቡ ያለበት ሁኔታ ነው ያለው። እንግዲህ በትንሹ 40 እና ከዛ በላይ ታካሚ ካርድ አውጥቶ ይጠብቀኛል። ስለዚህ እስከ ምሳ ሰዓት የግድ ያን ማስተናገድ ያስፈልጋል ማለት ነው። በነገራችን ላይ ሕክምና ላይ ከሌላው መስሪያ ቤት ለየት የሚያደርገው ያው እንደማንኛውም መስሪያ ቤት የመንግስት ተቀጣሪ እስከሆንክ ድረስ 6 ሰዓት ወይ 6 ሰዓት ተኩል ላይ ምሳ ሰዓት ደርሷል ብለህ መውጣት ትችላለህ። ግን ሕክምና ላይ እንደዛ አናደርግም። ምክንያቱም ያ የካርድ ያወጣው ታካሚ አንዳንዱ ከሩቅ ሀገር የመጣ አለ፣ አንዳንዱ በጣም የታመመ አለ። ስለዚህ የግድ ያን አይተህ ካልጨረስክ ምሳ አትወጣም። ባይ ዘ ወይ ብዙ ጊዜ 8 ሰዓት ላይ ሊሆን ይችላል ምሳ የምንወጣው። አንዳንዴም ደግሞ ምናልባት ቁርስ በልተን ከሄድን ታካሚውን አይተህ እስካልጨረስክ ምሳ ላትወጣ ትችላለህ። ምክንያቱም ህሊናችን ማንም አስገድዶ ሳይሆን ህሊናችን ስለሚያስገድደን ማለት ነው። ያን ካርድ ያ ታካሚ ኧረ ተውየኝ ምናምን እያለ ጥሎ መውጣት ስለሚከብደን። ሌላ መስሪያ ቤት ግን አስቡት አይደለም በምሳ ሰዓትና ከስራ ሰዓት ውጭ በስራ ሰዓት ራሱ ስንቱ ተገኝቶ የስራ ቦታው ላይ ደንበኛ ያስተናግዳል የሚለውን እንግዲህ ጥያቄውን ለሁሉም ሰው ልተወው። እንግዲህ ይሄ ሐኪም ነው ቢያንስ በቀን 2 3 መብላት አልቻልኩም ኑሮ ከበደኝ እያለ ጥያቄ እያነሳ ያለው። ስለዚህ የሚመለከተው አካል የምር ይሄን ጥያቄ መመለስ አለበት ብዬ አስባለሁ። ደግሞ ጥያቄው ላይክ ዝም ብሎ እንትን የቀብጠት ምናምንም አይደለም፣ በትክክልም ያለ ጥያቄ ነው። እኔ አሁን አጋጣሚ ክፍለ ሀገር አካባቢ ነው የምኖረው። እንደው አዲስ አበባ አካባቢ ያሉ ሐኪሞች ልክ እኛ በምናገኘው ልክ እያገኙ እንዴት ነው ኑሮን እየገፉት ያሉት? እንዴት ነው ኑሮን የቻሉት ብዬ ያስጨንቀኛል። ምክንያቱም ብዙ ጊዜን አዲስ አበባ አሳልፌያለሁ። የተማርኩት እዛ ነው። እስከ 2015 አካባቢ ስፔሻሊቲም እየተማርኩ እዛ ነበርኩኝ እና ያኔ ራሱ ከብዶን ነበረ ኑሮ እዛ ማለት ነው። እንግዲህ አሁን በዚህ 1 አመት 2 አመት ኑሮ እንዴት እንደናረ ሁሉም ሰው ያውቀዋልና እንዴት እየኖሩ ነው እዛ ያሉ ሐኪሞች ግን ምናምን ብዬ አስባለሁ። እና ሪሊ ማለት ሰው በቃ መኖር ስለተቸገረ ነው ጥያቄውን እያነሳ ያለው። ለማንኛውም መልካም ቀን።